በአንድ ወቅት በብርሃን የተሞላ ግንቦችና በህብረ ቀለም ያጌጡ ድልድዮች በተሞሉበት በታላቅ የሚያምር ቤተ መንግሥት ውስጥ አንዲት በጣም ልዩ የሆነች ትንሽዬ ልዕልት ትኖር ነበር። ስሟም ሀብል ኤፍሬም ነበር። ሀብል 3 ዓመት ብቻ ብትሆንም ትልቅ ልብ ነበራት። በጣምም ደፋር ነበረች። ሀብል ኤፍሬም አትፈራም ማለት ታዘወትር ነበር። ልዕልት ሀብል አባቷ የሰጣትን መሽከርከሪያ ጎማ ያለው ቀይ የወርቅ ጫማ ተጫምታ በሚያንጸባርቀው የቤተ መንግሥቱ የእብነበረድ በረንዳዎች ላይ በራሷ ጩኸትና ሳቆች ታጅባ መሽከርከር ታዘወትራለች። አንዳንዴም የእጅ መሪ ያለው ኩሽኔታ ስኩተራው ላይ ሆና መናፈሻ ውስጥ እየዘፈነች ዞር ዞር ስትል ትውላለች። ሲያሰኛት ደግሞ በጣም ውሃ ስለምትወድ ከቤተ መንግሥቱ በስተጀርባ ባለው መዋኛ ስፍራ ስትንቦጫረቅ ትውላለች። በየቀኑ ምሳ ሰዓት ላይ ልዕልት ሀብል በታላቁ የንጉሥ የምግብ አዳራሽ ጠረጴዛ ላይ ተቀምጣ የምትወደውን ነጭ ፓስታና ብሩህ አረንጓዴ ብሮኮሊ ትመገባለች። ፓስታውን በወርቃማ ሹካና ማንኪያ በቄንጥ ዞር ዞር እያደረገች ብሮኮሊዎችን ደግሞ እንደ ዳቦ ትገምጣቸዋለች። ዛሬ ግን የተለየ ነበር። ዛሬ ልዕልት ሀብል ልቧን ከፈት የሚያደርግ ነገር መስኮት አየች። ከመስኮቷ ውጪ በመንደር ውስጥ ያሉ ልጆችን ስታይ ልቧ ተሰበረ፣ አዘነች። እነርሱም እጅግ የተራቡና የተጎሳቆሉ ይመስሉ ነበር። ልዕልት ሀብል በእጆቿ የያዘችውን ማንኪያና ሹካ ወርወር አደረገችና ከመቀመጫዋ ብድግ ብላ በዙሪያዋ የከበባትን ምግብ ቃኘች። ፓስታ፣ አትክልት፣ ፍራፍሬና ሽታው አንጀት የሚያላውስ ትኩስ ዳቦ። በመስኮት ያየቻቸውን የተራቡ ልጆች አሰበችና አንድ ሐሳብ ብልጭ አለባት። ፈገግ አለች። ምን ማድረግ እንዳለባት አቀደች። ቶሎ ብላም ባለጎማ የወርቅ ጫማን እግሯ ላይ አጥልቃ ፊቷ ፈካ እንዳለ ወደ ቤተ መንግሥቱ የምግብ ማብሰያ ማድቤት እየተሽከረከረች ገባች። እንዴት ናችሁ ውዶቼ? ታላቅ የልዕልት ተልእኮ አለኝ። የቤተ መንግሥቱ ምግብ አብሳዮች በሥራቸው ላይ ነበሩ። ልዕልት ሀብል አሁንም ፊቷ ላይ ፈገግታዋ እንዳለ ጣደፍ ጣደፍ እያለች ድምጿን ከፍ አድርጋ በመንደራችን ላይ የተራቡ ልጆች መመገብ እንድችል ምግብ ታዘጋጁልኛላችሁ አለች። ምግብ አብሳዮቹም በፈገግታና በአዎንታ ራሳቸውን እየነቀነቁ የምግብ ማስቀመጫ ቅርጫቶች ውስጥ በየአይነቱ ምግብ ማስቀመጥ ጀመሩ። ልዕልት ሀብል የምግብ ቅርጫቶቹን አንድ በአንድ በባለጎማ ጫማዎቿ እየተሽከረከረች በቤተ መንግሥቱ የሰረገላና የጋሪ ማቆሚያ ክልል ውስጥ ባለው ቀይ ሞተር ብስክሌቷ ላይ ጫነች። ደጋግማም ምግቦቹ በደንብ መጫናቸውና መታሰራቸውን ካረጋገጠች በኋላ ሞተር ብስክሌቱን ቀስ ብላ እየገፋች ከማቆሚያ ቤት ውስጥ አወጣችና ወደ ልጆቹ መንደር የሚያቀናውን የቤተ መንግሥቱን በር አቅጣጫ ዞረች። ከዚያም የሞተር ብስክሌቱን ሞተር አስነሳችና ገፋ ገፋ አድርጋ ሞተሩን እያስጮኸች ዘላ ተፈናጠጠችበትና መንገዷን ጀመረች። የምግብ ቅርጫቶቹም በብስክሌቱ ላይ እንደታዘሉ ዝልል ዝልል ሲሉ በነፋሻው አየር ምክንያት ትኩስ የምግብ ሸታ ወላፈን አወዳትና ሆዷን አላወሰው። ከቤተ መንግሥቱ ግቢ ከመውጣቷ በስተግራ በኩል ሁሉ ጊዜ ውሃ የምትንቦጫረቅበትና የምትወደውን የመዋኛ ስፍራ እየቃኘችው አለፈች። ልዕልት ሀብል ዛሬ ስለ ዋና ሳይሆን ሌላ ታላቅ የልዕልት ተልእኮ አለባት። ዛሬ ከቤተ መንግሥቱ ለተራቡ የመንደር ልጆች ምግብ ይዛላቸው እየሄደች ነው። ጥቂት እንደተጓዘችም ከመንደሩ አደባባይ ደረሰች። እነኛ በመስኮት ያየቻቸው ምስኪን ልጆች ከእንጨትና ከድንጋይ በተሰሩ አሻንጉሊቶች ይጫወታሉ።
ግማሾቹም ይሯሯጣሉ። ዓይናቸው ደክሟል። ሆዳቸውም በረሃብ ከሩቅ ይጣራል። ልዕልት ሐብል የሞተር ብስክሌቷን ከአደባባዩ ላይ አቆመችና ሞተሩን አጥፍታ ተስፈንጥራ ወረደች። ወዲያውም ልጆቹ አዲስ ነገር ስላዩ እየተሯሯጡ መጥተው ከበቧት። ልዕልት ሐብል ትንፋሿን ሰብሰብ ባደረገችና ጮክ ብላ ልጆች እንዴት ናችሁ አለች። ፊቷ ላይ ፈገግታ ይታያል። ስሜ ሐብል ኤፍሬም ነው። ዛሬ ልዩ ነገር ከእናንተ ጋር ለመካፈል ይዤላችሁ መጥቻለሁ አለች። ልጆቹም በጣም በጉጉት ይመለከቷት ጀመር። እርቧችኋል? የሚጣፍጥ ምግብ። ወዲያውም ጥድፍ እያለች የምግብ ቅርጫቶቹን አወረደችና ትኩስ ዳቦ፣ ፓስታ፣ አትክልትና ፍራፍሬ እያለች ለሁሉም ልጆች የሚፈልጉትን ያህል በሳህን እያወጣች አዳረሰች። የልጆቹ ዓይን በደስታ ተሞላ። በመንደሩ አደባባይ ላይ ሞቅ ባለው ፀሐይ ላይ ተሰብስበው እየተጫወቱና እያወጉ እየተሳሰቁ እየተመገቡ ሳለ ልዕልት ሐብል አንዳች ስሜት ውስጧን ተሰማት። ሞቅ ያለ ደስ የሚያሰኝ አይነት ስሜት። ልጆቹም ደጋግመው አመሰገኗት። ከምግብ በኋላም የመንደሩ ልጆች ከልዕልት ሐብል ጋር መጫወት እንደሚፈልጉ ገለጹላት። በእንጨትና በድንጋይ የሚጫወቱትን ጨዋታዎች ሁሉ አሳዩአት። እሷም አደባባዩ ላይ ዞር እያደረገች ሞተር ብስክሌት እንዴት በጥንቃቄ እንደሚነዳ አሳየቻቸው። አንዲት ሞቅ ያለ ፈገግታ ያላት ትንሽዬ ልጅ ልዕልት ሐብል ለምንድን ነው ከቤተ መንግሥቱ ምግብ ይዘሽልን መጥተሽ ከኛ ጋር የተካፈልሽው ብላ ጠየቀቻት። ልዕልት ሐብልም ቀልበል አድርጋ ከእናንተ ጋር ምግብ የተካፈልኩት ምክንያት ያለንን ለሌሎች ማጋራት ውስጣችንን ደስተኛ ያደርገናል፣ የሆነ ሞቅ ያለ ደስ የሚል ስሜት ይሰጠናል፣ ልክ አሁን እንደበላን ሞቅ ያለ ፓስታ አይነት ማለት ነው ብላ ፈገግ አለች። ፀሐይዋ ለመጥለቅ ሰማዩ ወደ ብርቱካንና ወርቃማ ቀለም እየተቀየረ ሲመጣ ልዕልት ሐብል ሳይመሽ መመለስ ስላለባት ከልጆቹ ጋር ባዶ የምግብ ቅርጫቶቹንና ሳህኖቹን ሰብስባ ሞተር ብስክሌቱ ላይ ጫነች። ከዚያም ልጆቹ ከበቧትና መሃል አስገብተው ሞቅ ባለ ሁኔታ አቀፏትና ሁሉም በአንድ ድምፅ ጮክ ብለው እናመሰግናለን ልዕልት ሐብል አሏት። እንደገና ተመለስሽ ትመጫለሽ አይደል ብለውም ጠየቋት። ልዕልት ሐብልም በጉጉትና በአዎንታ ራሷን እየነቀነቀች ሞተር ብስክሌቱ ላይ ተፈናጠጠችና በደንብ እንጂ ተመልሼ መጥቼ ልክ እንደ ዛሬው ምሳ በልተን ስንጫወት እንውላለን ብላ ቃል ገባችና ወደ ቤተ መንግሥቱ አቀናች። የሁሉም ልጆች ዓይኖች ተከተሏት። ልዕልት ሐብል ነፋሻውን አየር እየቀዘፈች ብቅ እያሉ ባሉት ትናንሽ ነጸብራቅ ኮከቦች ታጅባ ቤቷ ፈካ እንዳለ ቀኗን እያወደሰችና እያመሰገነች ከቤተ መንግሥቱ ቅጥር ግቢ ውስጥ ደረሰች። ሞተር ብስክሌቱንም ማቆሚያ ውስጥ አስገብታ ልብሷን ቀያየረችና እራቷን ተመገበች። ግን የዛሬው እራት ከሌላው ቀን ለየት ያለ ነው። ከሌላው ቀን እጅግ በጣም የሚጣፍጥ። ምክንያቱም ዛሬ ከአዲስ ጓደኞቿ ጋር ምግብ፣ ሳቅና ጨዋታ፣ ደግነት የተካፈለችበት ልዩ ቀን ነበር። ደስ የሚል ቀን። ከዛን ቀን ጀምሮ ይሄ የአንድ ቀን የልዕልት ተልእኮ ወደ ሳምንታዊ ተግባርና ባህል ተቀየረ። ልዕልት ሐብል በየሳምንቱ ምግብ በየአይነቱ በቅርጫቶች እየሞላች ይዛ ትሄድና ከአዳዲስ ጓደኞቿ ጋር ስትጫወት ትውላለች። ሰዎችም ደስተኛ ልዕልት የሚያደርግሽ ምንድን ነው ብለው ሲጠይቋት ደስተኛ ከሚያደርጉኝ ነገሮች አንዱ ያው ያለኝን ለሌሎች ማካፈል ልቤን ያስደስተዋል፣ ፈገግታዬም እየጨመረ ይመጣል። ሁላችንም ያለንን ከሌሎች ጋር ስንጋራ ውስጣችን ከፍተኛ ክብርና ደስታ ይሰማዋል ትላለች። እውነትም ሰብአዊ ደስታ